ሰላም አለይኩም ወራህመቱላሂ ወበረካቱ። ህይወት አንዳንድ ጊዜ እኛ ካሰብነው በተለየ መንገድ ትጓዛለች። ስሜ ፋጡማ ይባላል። ከዓመታት በፊት የነበረኝ ወጣትነት እድሜና ተስፋ ይዤ ወደ ስደት ዓለም ወደ ሳውዲ አረቢያ ተጓዝኩኝ። ዓላማዬ አንድ ብቻ ነበር፤ ሌትና ቀን በሰው ቤት ተቀጥሬ እየሰራሁኝ በሀገሬ ያሉትን ውድ ቤተሰቦቼን መደገፍና ህይወታቸውን መቀየር ነበር። መጀመሪያ አካባቢ ስደቱ በጣም መራራ ነበር። በባህል በቋንቋና በናፍቆት ስቃይ በየቀኑ ያስለቅሰኝ ነበር። የምሰራበት ቤት ጫና በበዛበት፣ እንቅልፍና እረፍት የሌለው ከባድ ህይወት ነበር። ስደክም ሲጨንቀኝና ብቸኝነት ሲሰማኝ የምጠጋበት አንዳችም ሰው አልነበረም። ነገር ግን በፍጹም ተስፋ አልቆረጥኩም። በሰላትና በዱዓ ላይ ፈጣሪ ሆይ በትዕግስትና በረከቱን ስኬቱን ስጠኝ እያልኩኝ ለምን ነበር። ድካሜና እንባዬ ሁሉ ወደ ጥንካሬ ቀየርኩት። በየወሩ የማገኘውን ደመወዝ ለብልጭልጭ ነገር ሳላባክን በታማኝነት ወደ ሀገሬ ወደ ቤተሰቦቼ ልክ ነበር። እያንዳንዱ ፈተና በትዕግስት አሳለፍኩት። ከዓመታት በኋላ ያፈሰስኩትን እንባ በትዕግስት ውጤት አፈራ። ያጠራቀምኩት ገንዘብ ለቤተሰቦቼ ትልቅ መተዳደሪያ የሚሆን ንግድና የራሳቸውን የሚያምር መጠለያ ቤት ለመስራት በቃ። ዛሬ ወደ ሀገሬ በሰላም ለመመለስ ስደት ዘመኔ መከራ በአንድ ጊዜ ተረሳ። በትዕግስት በታማኝነት የዘሩት ሁልጊዜም መጨረሻ ስኬት ነው ትላለች እህታችን። ይህ የእውነተኛ ታሪክ እህታችን ታሪክ ነው። ከሳውዲ አረቢያ ወደ ኢትዮጵያ የገባች ራሷን ታሪክ ያካፈለችኝ እህቴ ነው እና ይሄ ቻናል የእውነተኛ ታሪክ የማሳያችሁ ይሆናል። ሰብስክራይብ ያደረጋችሁኝ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም አመሰግናለሁ። ሰላም